የጥፍሩን ውስጠኛውን ክፍል ወይም የጥፍሩን ጫፍ ንጹህና ነጭ እንዲሆን ማድረግ በቤት ውስጥ በሚገኙ ቀላል ነገሮች የሚቻል እንደሆነ ያውቃሉ? ጥፍር እንዲነጣና ውብ እንዲሆን ሊያደርጉ የሚችሉ ውጤታማ መንገዶችን እንደሚከተለው በአጭሩ አቅርቤያለሁ። የመጀመሪያው የቤት ውስጥ መፍትሄዎች ሎሚ እና ቤኪንግ ሶዳ በመባል የሚታወቀው አንድ ሾርባ ማንኪያ ቤኪንግ ሶዳ ከአንድ ሻይ ማንኪያ የሎሚ ጭማቂ ጋር በመቀላቀል ኩፍ መልክ ሲሰራ ያንን መቀባት። ይህንን ድብልቅ በጥፍሩ ላይ እና በውስጠኛው ክፍል በመቀባት ለ5 ደቂቃ ያህል ማቆየት። ከዛም በለስላሳ ብሩሽ ለምሳሌ ባሮጌ የጥርስ ብሩሻችን ሊሆን ይችላል በቀስታ ማሸትና መታጠብ። ሁለተኛው የጥርስ ሳሙና ወይም ነጭ ኮልጌት መሰል ነጭ የጥርስ ሳሙና በጥፍሩ ላይ ያለውን በውስጠኛው በኩል በመቀባት ለ5 ደቂቃ ያህል ማቆየት። በመቀጠል በብሩሹ በቀስታ ፈግፈግ አድርጎ በቅዝቃዜ ወይም በቀዘቀዘ ውሃ መታጠብ። የጥርስ ሳሙና ጥርስ እንደሚያነጣ ሁሉ ጥፍርን የማንጣት አቅም አለው። ሃይድሮጅን ፐሮክሳይድ እና ውሃ በፋርማሲ የሚገኘው 3% ሃይድሮጅን ፔሮክሳይድ ከጥቂት ውሃ ጋር በመቀላቀል ጥፍሩን ለ3 ደቂቃ ያህል ዘፍዝፎ ማቆየት፣ ከዛም መታጠብ። ሁለተኛ የጥፍር እንክብካቤና ንጽህና። በብሩሽ ማጽዳት። በየቀኑ በሚታጠቡበት ጊዜ ለጥፍር ተብሎ የተሰራ ለስላሳ ብሩሽ እና ሳሙና በመጠቀም የጥፍሩን ውስጠኛ ክፍል መቦረሽ። ይህም በውስጡ የሚከማቹ ቆሻሻዎችን ያስወግዳል። በመቀጠልም እርጥበት መስጠት ወይም ሞይስቸራይዝ ማድረግ። እነዚህን የማንጣት መንገዶች ከተጠቀሙ በኋላ ጥፍሩን እንዳይደርቅ የኮኮናት ዘይት፣ የወይራ ዘይት ወይም የእጅ ክሬም ሃንድ ክሬም በመቀባት እጃችን ወይም ጥፍራችን እርጥበት እንዲያገኝ ማድረግ። ሊወሰዱ የሚገቡ ጥንቃቄዎች ጥፍሩ የነጣ ወይም ቀለሙ የተቀየረው ቢጫ ወይም ጠቆር ያለ ኢንፌክሽን ምክንያት ከሆነ እነዚህ የቤት ውስጥ መፍትሄዎች ሙሉ በሙሉ ላይሰሩ ይችላሉ። ጥፍሩ እየተሰነጠቀ እየወፈረ ወይም እየሻገተ ከመጣ የቆዳና ጥፍር ሕክምና ባለሙያ ወይም ደርማቶሎጂስት ማማከር ተገቢ ነው። ጥፍሩ ቆንጆና ጤናማ ሆኖ እንዲቀጥል እነዚህን ልምዶች በሳምንት 1 ወይ 2 ጊዜ ማድረግ በቂ ነው።